እስቲ ለትንሽ ሴኮንዶች አይኖቻችሁን ጨፍኑና አስቡ። ምንም አይነት የሞተር ድምፅ የለም። ምንም አይነት የፋብሪካ ጩኸት የለም። የሚሰማችሁ የራሳችሁ አተነፋፈስ እና ከተራራው ማዶ የሚመጣው የደውል ድምፅ ብቻ ነው። ይሄ ምናብ ሳይሆን በስዊዘርላንድ አልፕስ ተራሮች ላይ የሚገኝ እውነታ ነው። ወደ ሙሬን እንኳን ደህና መጣችሁ። ይቺ መንደር ከባህር ጠለል በላይ 1650 ሜትር ከፍታ ላይ ነው የምትገኘው። ወደዚህች መንደር የሚወስድ አንድም መኪና መንገድ የለም። ካር ፍሪ መንደር ትባላለች። ነዋሪዎቹ ወደ ውጪው ዓለም የሚገናኙት በኮብል ካር ወይም በባቡር ብቻ ነው። ይሄ ሆን ተብሎ የተደረገ ምርጫ ነው። ነዋሪዎቹ ዘመናዊነትን ቢወዱም ሰላማቸውን ግን ከምንም ነገር በላይ ያስቀድማሉ። በዚች መንደር ውስጥ ኑሮ የሚጀምረው በጠዋቱ 5 ሰዓት እንደ አውሮፓውያኑ አቆጣጠር 11 ሰዓት ነው። አየሩ ቅዝቃዜ ቢኖረውም በሰዎች ፊት ላይ የሚታየው እርካታ ግን ይገርማል። ዛሬ በእስማኤል ቻናል የቱሪስት ካሜራዎች ብዙም ያልገቡባቸውን ሰዎች ለዘመናት ጠብቀው ያቆዩትን ድብቅ ኑሮ እና ከባድ የተራራ ሕይወትን በዝርዝር እንቃኛለን። የስዊዘርላንድ ገጠር ቤቶች ቸሌት ይባላሉ። እነዚህ ቤቶች ዝም ብሎ የተሰሩ መጠለያዎች አይደሉም። እያንዳንዱ እንጨት፣ እያንዳንዱ ጣውላ የታሪክ ማህደር ነው። አብዛኞቹ ቤቶች ከ300 እስከ 500 ዓመታት ዕድሜ አላቸው። የሚገርመው ነገር እነዚህ ቤቶች የተገነቡት አንድም ሚስማር ሳይገባባቸው በብልሃት ተገጣጥመው መሆኑ ነው። ለምንድነው እንደዚህ በጥንካሬ የተሰሩት? ምክንያቱም የአልፕስ ክረምት በጣም ጨካኝ ነው። በረዶው እስከ 2 ሜትር ከፍታ ሊከመር ይችላል። ቤቶቹ ይህን ክብደት እንዲሸከሙ ሆነው ነው የተሰሩት። ወደ ውስጥ ገብታችሁ ብታዩ በቤተሰቡ የተሰሩ ጥንታዊ የቤት ዕቃዎች ታገኛላችሁ። እዚህ ጋር አንድ የሚገርም ባህል አለ። በብዙ ቤቶች ደጃፍ ላይ የቤተሰብ ዛፍ ወይም ስም ተቀርጾ ታያላችሁ። ልክ እንደኛ ሀገር የሰባ ትውልድ ቆጠራ እነሱም የቤት ባለቤት የነበሩትን ቅድመ አያቶቻቸውን ስም በኩራት ይጽፋሉ። ኑሮ እዚህ ጋር ትውፊትን ማክበር ነው። ወጣቱ ትውልድ ወደ ከተማ ሄዶ ከመቀጠር ይልቅ የአባቶቹን ቤት ጠግኖና አድሶ መኖርን እንደ ትልቅ ክብር ነው የሚያየው። አሁን ደግሞ ወደ ስዊዘርላንድ ኢኮኖሚ እምብርት እንውረድ። ስለ ባንክ እያወራው አይደለም፣ ስለ ነጭ ወርቅ ወይም ስለ አይብ ነው። በየዓመቱ ግንቦት ወር ላይ በስዊዘርላንድ ተራራማ መንደሮች ውስጥ አንድ ትልቅ ክስተት ይከናወናል። አልፕፋርት ይባላል። ገበሬዎች ላሞቻቸውን አስግጠው ወደ ተራራው ጫፍ ይነዳሉ። ለምን ወደ ተራራ ይወጣሉ? ምክንያቱም በተራራው ጫፍ ላይ የሚበቅለው ሳር ከ100 በላይ የተለያዩ አበቦችና መድኃኒትነት ያላቸውን ቅጠሎች የያዘ ነው። ላሞቹ ይህንን ሳር ሲበሉ የሚሰጡት ወተት ልዩ ጣዕም ይኖረዋል። አይብ አሰራር ደግሞ ልክ እንደ ጥንቱ ነው። በእሳት ላይ በተጣደ ትልቅ የመደብ ድስት ውስጥ ለሰዓታት ይበስላል። ይህ ሥራ በጣም አድካሚ ነው። አንድ ትልቅ የአይብ ክብ ለመስራት እስከ 1000 ሊትር ወተት ያስፈልጋል። ይህ አይብ ለዓመታት ሳይበላሽ ሊቆይ ይችላል።
ለገበሬዎቹ ይሄ አይብ ልክ እንደ ዶላር ነው። አንዳንዴ ለልጆቻቸው ሰርግ ወይም ለትላልቅ በዓል የሚሆን ገንዘብ የሚሸፍኑት ይህንን ለዓመታት ያከማቹትን አይብ በመሸጥ ነው። ብዙ ሰው ስለ ስዊዘርላንድ ሲያስብ ሜዳማና አረንጓዴ ቦታዎችን ብቻ ነው የሚገምተው። ነገር ግን አሁን የማሳያችሁ ቦታ አስፈሪ ውበት ሊባል ይችላል። ኢብን አልብ ወደ ተባለው ከፍታ እንውጣ። እዚህ ቦታ ላይ አሼር የተባለ የ170 ዓመት ዕድሜ ያለው ቤት አለ። ይህ ቤት የተገነባው በአቀጥቃጭ ገደል ስር ከድንጋይ ጋር ተጣብቆ ነው። ድሮ መነኮስት ሄርሚት ወይም ባህታዊ ሆነው የሚጸልዩበት ዋሻ ነበር። እዚህ ለመድረስ በጨለማ ዋሻዎች ውስጥ ማለፍ አለባችሁ። እዚህ ቁጭ ብላችሁ ቡና ስትጠጡ ከግርጌያችሁ ያለው ገደል፣ ፊት ለፊታችሁ ያለው የተራራ ሰንሰለት የሰው ልጅ አቅም እንድታደንቁ ያደርጋቸዋል። ብዙ ቱሪስቶች ይህንን ቦታ አያውቁትም፣ ምክንያቱም መንገዱ አድካሚና ለልብ ድካም የሚሆን መሆኑ ነው። ነገር ግን እውነተኛው የስዊዘርላንድ መንፈስ ያለው እዚህ ጋር ነው። ተፈጥሮን ሳታሸንፍ ከተፈጥሮ ጋር ተስማምተ መኖር። ቪዲዮአችንን ከመቋጫታችን በፊት አንድ የመጨረሻ ምስጢር ላሳያችሁ። ብሉ ሲ ሰማያዊ ሐይቅ። ይህ ሐይቅ በክሪስታል ጥራት የተሞላ ነው። ውሃው በጣም ንጹህ ከመሆኑ የተነሳ 12 ሜትር ጥልቀት ላይ ያለውን ነገር በግልጽ ማየት ትችላላችሁ። እዚህ ሐይቅ ውስጥ ሰዎች አይዋኙም፣ ጀልባዎችም ሞተርም የላቸውም። ዓላማው የተፈጥሮን ጸጥታ እንዳያደፈርሱ ነው። የስዊዘርላንድ ሰዎች አንድ ትልቅ ፍልስፍና አላቸው፣ ዝግታ። በዘመናዊው ዓለም ውስጥ ሁሉም ሰው ስሮጥ፣ እነሱ ግን ቆም ብለው ውበትን ማድነቅ ይመርጣሉ። በዚህ ጥቂት ደቂቃዎች ውስጥ ያየናቸው መንደሮች፣ የገበሬዎች ትግልና ምስጢራዊ ቦታዎች አንድ ነገር ያስተምሩናል። ሀብት ማለት ባንክ ውስጥ ያለው ቁጥር ብቻ ሳይሆን የምንተነፍሰው ንጹህ አየር፣ የምንጠጣው የተራራ ውሃና የምታገኘው የአእምሮ ሰላም ነው። የዛሬው ቆይታችን ይህንን ይመስላል። በእነዚህ ቪዲዮዎች ውስጥ ያያችሁትን ቦታዎች ለመጎብኘት ህልሙ ያላችሁ ስንቶቻችሁ ናችሁ? ወይስ እንደ እኛ ሀገር ተፈጥሮ ምን አለ ትላላችሁ? ሐሳባችሁን ኮሜንት ላይ ጻፉልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ በሌላ አስገራሚ ሀገር እስክንገናኝ በሰላም ቆዩ።